ያ መሳፍንት የሳቱ ጉማጂ አማራን በሙሉ አደራጀው እንጂ አረታው መሳፍንት ካለህበት ዝመት፣ አረታው ዘመንም ካለህበት ዝመት፣ አረታው መከታው ካለህበት ዝመት፣ አረታው ያመሬ ወዲያጆም ካለህበት ዝመት። ክርስቲያን ታደለ እስር ቤት እንዲያዩል ይህን አዲስ ዓመት። እንዴት ነሽ ኢትዮጵያ አንቺ ሰላም ነሽ? በዚህ በአዲስ ዓመት የፈጠረና አምላክ ሰላም ያንጣልሽ። እንዴት ነሽ ኢትዮጵያ መጥቼ እስከማየው እስከዛው ድረስ አማን ነው ወይ ደራ መስቀለ ኢየሱስ። እኔ እንኳን ለጊዜው በስደት ላይ ነኝ። አንቺ ሀገሬ ደራ ሰላም ሁኝልኝ። አንቺ ሀገሬ ደራ የኦሮሞ ሀገር ነሽ እያሉ ያሙሻል። ያስለሻበረ ነፃ ያወጣሻል። ሁሉም የደራ ላይ ተሸፈራው ጋራ ሆብሎ ቢነሳ ይህንን ወረዳ ቢያሳየው አበሳ። እንግዲህ ቀል የለም የአማራ ወጣቶች በስደት ያላችሁ ደራ ስትቃጠል ሁሉም ክላሽ አለው። ምንድናሰባችሁ የደራ ወጣቶች ጅቡቲ ያላችሁ ወና ቤት መሳሪያ እየደበቃችሁ እዚህ እንደረኛ በጥፍ ያለቃችሁ እስኪ ተናገሩ። ውሸት ነው ካላችሁ ክላሽ አልደበቀ ማንን ታውቃላችሁ? እኔ የሚገርመኝ የስበስ ጠብ ቢሆን አንድ ቀን አያድርም። ኦሮሞ ነው ካሉ ስልክም አይደውልም። የሀገሬ ወጣቶች ጅቡቲ ያላችሁ መሸራሙት ብቻ የእናንተ ስራችሁ። የሴት ገንዘብ ለምዴ ስትንደዋለል እናት ታረደች ምንድን ነው የምትል? የጅቡቲ ሴቶች ሁለተኛ ዲካም አቤት አሳራችሁ። ለማንም ሸርሙጣ ክላሽ አስታጥቃችሁ ምስጥ በለዋሉ ምንድን ነው መላችሁ? የጅቡቲ ሴቶች በወርሃ 5000 ሰጪ ከርመሽ እንቁጣጣሽ መጣ ሚስቱ ትመጣለች የትገቢ ያለሽ መስመር ላይ ወጥተሽ ሁሉ የቀበረ ትመስያለሽ። የጅቡቲ ሴቶች አቤት አሳራችሁ። የማንም ቦዘኔ ትቀልባላችሁ። የጅቡቲ ሴቶች አቤት አሳራችሁ። የማንም ቦዘኔ ካርቶን ቤት ተጋድሞ ይጫወትባችሁ። የጅቡቲ ወንዶች አበሻ